እናንተ እያደረስኩ ነው የሚገኘው። ዛሬም እንግዲህ ቀጣዩን ክፍል ወደ እናንተ የማደርስ ነው የሚሆነው። እስከ መጨረሻው ተከታተሉኝ። ሊዱ እንደጠፋች እናውቃለን። ናኦል ወስዷት ከዛም ምን እንዳደረጋት አናውቅም ነበር። ዛሬ ግን እሱን የምናይ ነው የሚሆነው ማለት ነው። እንዲሁም ደግሞ ቤዛና ናኦል ምን ላይ ናቸው ያሉት የሚለውን እሱንም እናያለን። እንዲሁም ደግሞ ፍቅርን ናኦል እያስፈራራት ነው ያለው። በዚህ ሰዓት እንግዲህ ናኦል ቤቱን እያተራመሰው ነው ያለው። እንዲሁም ዴቭ ደግሞ ስለ እህቱ ጉዳይ ተጨንቋል። ዳይመንድ እና ንጉስም እንግዲህ እንደዚሁ እየፈለጓት ነው ያሉት ሊዱን። እስከ መጨረሻው ድረስ ተከታተሉ። ሊዲያ ምን ላይ ናት ያለችው ዛሬ የሚለውን አብረን የምናይ ነው የሚሆነው። እስከ መጨረሻው ተከታተሉት። ብዙ ትምህርት እንወስድበታለን ከዚህ ድራማ። ሁላችሁም ተከታተሉ። በጣም አሪፍ እና ምርጥ አስተማሪ የሆነ ድራማ ነው። እንግዲህ ዛሬም ዴቭ እህቱን አላገኛትም። በጣም ተጨንቋል። እህቴ የት ናት ያለችው እያለ በጣም እየተጨነቀኝ ነው ያለው። እንግዲህ ዴቭን አደይን ክፍሌ ሁኚ ከእኔ ጋር ትሄጂ ጨንቆኛል ሲላት በዛው ላይ ክፍል እንዳሉ እንግዲህ እዛው ጋደም እንዳሉ እንቅልፍ ወስዷቸዋል። በዚህም እንግዲህ ፍቅር ትመጣለች። ዴቭ ክፍል ስትመጣ አደይን ታያታለች። ዴቭ ክፍል ለምንድን ነው እሱ ዴቭ አልጋ ላይ የሆንሽው? ምን ሲባል ነው ዴቭ አልጋ ላይ እንዴት አንቺ ትሆኛለሽ? ምን ልትሰሪ እሱ ክፍል ገባሽ? ብላ ትጮውባታለች። ትቀሰቅሳትና ከተኛችበት በይናይ ውጪ ብላ ስትላት ዴቭም ለምንድን ነው ተያት፣ እኔ እንድትሆን እዚህ እንድትቆየ ያደረግኳት፣ ስለዚህ ተያት፣ እንደዚህ አትጮይባት፣ እንደዚህ አትቆጫት ሲላት ለምንድን ነው አንተ እንደዚህ የምትለኝ? ትወጣ ምን ትሰራለች? ጭራሽ አትቅረቢው ዴቭ ጋር እንዳላይሽ ስልሽ ጭራሽ እዚህ ትሆኛለሽ ወይ አጠገቡ ብላ በጣም ተንጨረጨረች ማለት ነው። ዴቭም እንግዲህ በቃ እሷን ካስወጣሻት አንቺም ውጭ፣ ሌላይሽ አልፈልግም፣ ከክፍሌ ውጭ ብሎ ፍቅርን ያስወጣታል። ከዛም እንግዲህ ቤዛና ናኦል ደግሞ ናኦል ቤዛን በጣም እያስፈራራት ክፍል በር ዘግቶ ሲያስፈራራት ነበረ። ለማንም ትንፍሽ እንዳቲ፣ ምንም ነገር እንዳታወሪ እያላት ሲያስፈራራት እሷም እየጮች እያለ ዴቭና አደይ ይሰሙና በሯን ያንኳኳሉ። ምን ሆነሽ ነው ሲሏት አንድ ነገር ትንፍሽ ብትይ እገልሻለሁ ይላታል። ከኋላዋ ተደብቆ ከበር ስር ተደብቆ ማለት ነው። ከዛ እሷን ትከፍትና ምን ሆነሽ ነው ሲሏት እና አደይ አይ ምንም አልሆንኩም በህልሜ እንደዚህ እያጋዠኝ ነው ምናምን ትላቸዋለች። እርግጠኛ ነች ሲሏት አዎ እርግጠኛ ነኝ ትላለች ማለት ነው። ከዛም እሺ በቃ ይሉና ይሄዳሉ። በባለፈው ክፍል ትንሽ ሲያወሩ ፍቅርና ናኦል እንዲሁም ናኦል በጥፊ ሲመታት ፍቅርን አይታ ነበረ። እንግዲህ ጥርጣሬዋ ኤልዱን ወስዷታል የሚል ጥርጣሬ እንትን አላት። ትንሽም ሰምታለች ጨረፍታውን ማለት ነው። ከዛም እንግዲህ ከቤዛ ጋር ይሄድና ፍቅርን ቤዛ የት ናት ይላታል። የለችም። ለምለምስ የለችም። አደይስ ኤላ ጋር ሄዳለች ትለዋለች ማለት ነው። ሊዱን አንተ ነው እንዲህ ወሰድካት ስትለው አዝነሽላት ነው እንዴ የጠየቅሽኝ? ያዘንሽላት አታስመሲ ምን አገባሽ ይላታል ማለት ነው። ሊዱ ምንም ጥፋት የለባት፣ ምንም አላረገች። ሊዱን መልሳትና አደይን ውሰዳት ትለዋለች ማለት ነው። አደይና ለምለም ቀጣይ ናቸው ይላታል። ያዘንሽ አታስመሲ ይላታል ማለት ነው። በጣም በቃ ይሄ ናኦል የተባለ በጣም መጥፎ ሰው ነው። የእውነት እዚህ ድራማ ላይ ራሱ መኖር የለበትም። በጣም ባለጌ ነው። ፍቅር እንግዲህ ለሰው ተንኮል ስታስብ ለራሷ ሆነላት ማለት ነው። እንግዲህ በሰው ላይ ተንኮል ስንሰራ ምን ያህል ራሳችንን ላይ እንደሚደርስብን ማወቅ አለብን። ከዚህ ብዙ ትምህርት ልንማር እንችላለን ማለት ነው። ምክንያቱም አሁን ፍቅር ሌሎቹን እንትን ለማለት ነበር ይህንን ልጅ ወደ ቤት ያመጣችው፣ ግን ዞሮ ዞሮ ለእሷ ጠላት ሆናት ማለት ነው። እና አንዳንዴ የምትቆፍረውን ጉድጓድ አርቃ አትቆፍር
አንተም ልትገባበት ትችል ይሆናልና የሚባል አባባል አለ። ይሄ አባባል እንግዲህ በጣም እውነትና ትክክል የሆነ ነገር ነው። ምክንያቱም አሁን በፍቅር ማየት እንችላለን ማለት ነው። ፍቅር እንግዲህ ሌሎቹን ከዛ ቤት አስወጣለሁ ብላ ነበረ እሱን ያመጣችው። ግን ዞሮ ዞሮ ለእሷው ጠላት ሆኖ አታረፈ። አሁን ከቤዛ ጋር ሆነው እየሰሩ ነው ያሉት ማለት ነው። ቤዛና ናኦል አንድ ላይ ሆነው እየሰሩ ነው። ፍቅርንም እንግዲህ ከጨዋታ ውጭ ሊያረጋት ነው። ከዛም እንግዲህ ይጠይቃትና አደይ ኤላ ጋ ሄዳለች፣ ማንም ሰው የለም እኔ ብቻ ነኝ ስትለው እሺ በቃ ይልና ይሄዳል። የት ነው የምትሄደው? አልጨረስኩም ና እንጂ ስትለው ጸጥ ብሏት ሄዶ ቢላ ይዞ ይመጣና ያስፈራራታል ማለት ነው። ከዛም ቤዛ ትመጣለች። ቤዛ ስትመጣ ምንድን ነው እሱ ምን እያደረክ ነው ስትለው ከዛ ለመጣሽ ይላታል። ልትመለስ ስትል አትሂጂ አለቻት ፍቅር። ከዛ እሺ በቃ ብላ ትልና ቁጭ ትላለች ፍቅር ማለት ነው። እንግዲህ እሷንም ያስፈራራትና ከዛም ይሄዳል ማለት ነው። ከዛም በኋላ ደግሞ ወደ ክፍሏ ትሄዳለች። ቤዛ ክፍሏ ሄዳ ሻንጣ ውስጥ ልብሷን እያስተካከለች እያለ ያያታል። የልትሄጂ ነው? የሆነ ነገር አስበሽ ከሆነ የገባሽበት ጉድጓድ ገብቼ ነው እንትን እምልሽ፣ አንቺ በማታስቢው መንገድ ነው የምቀድምሽ ይላታል። አይ የትም አልሄድም ትላለች። እንግዲህ ቤዛም ናኦል ከወጣ በኋላ እኔ የኤላን ቤት ወርሳለሁ ብዬ መጥቼ ጭራሽ በዚህ በናኦል እያስፈራራኝ ወይ ትላለች ይመስለኛል። እንግዲህ ቤዛ እንዳለ እየቀዳችው ነው የሚላትንም ነገር እንግዲህ ሪከርድ እያደረገች ነው እንደሚመስለኝ ከሆነ ማለት ነው። እና ናኦልም አደገኛ ነው፣ ቤዛም አደገኛ ናት፣ ከፍቅር የባሱ ናቸው ማለት ነው። እናም እንግዲህ አደይ ትሄድና ለለምለም የሰማችውን ነገር ትነግራታለች። ለምለምም ጀግና ነች፣ አንበሳ ነች። እሷም እኔ ያለቀውም ናኦልን አፋጥጠዋለሁ ብላ ነብር ሆና ወደ ቤት ትመጣለች ማለት ነው። ከዛም ወደ ቤት እንደደረሰች ናኦልን ታፋጥጠዋለች፣ ይደነግጣል። ከዛም ፍቅር ደግሞ ፍቅር ንገሪያቸው እንጂ እኔ ምንም አላረኩም ነው ያልወሰድኳትም ይላል ማለት ነው። ፍቅርም እሷ ላየም ትላለች በፍራቻ ሆና ማለት ነው። ከዛም እንግዲህ አንቺም ዝም በይ አንቺም አለሽበት ትላታለች ማለት ነው። ቀጥላም ደግሞ ቤዛም እንደዛው አንቺ ምን አገባሽ ብላ ለምለም ላይ ስጮ አንቺም አለሽበት ለሶስት ነው በቃ እንትን ያላችኋት ምናምን ትላለች ማለት ነው። ከዛም እንግዲህ ዴቭ ከነ ንጉስ ጋር ነበር። ንጉስ ናኦልን እንደጠረጠረው ይነግረዋል ማለት ነው። ዴቭም እንግዲህ በቃ እሱ መጠየቅ አለብኝ ብሎ ወደ ናኦል ጋር ሲመጣ ለምለም እያፋጠጠችው እያለ ዴቭ ግን ትንሽዬ በሆነ ነገር ይታለላል ማለት ነው። አሁንም ናኦልን ሊያፋጥጠው አልቻለም። ትንሽ ተናግሮት ጸጥ አለ ማለት ነው። የለምለምን አል እንኳን ትንሽዬ እንትን አላለም ማለት ነው። እና በሆነ ነገር ያምናል። አንዳንዴ ሰውን ማመን ከባድ ነው እና በጣም በሚገርም ሁኔታ ናኦል በጣም ከባድ ሰው ነው። እንግዲህ ከፍቅር ላይ ፍላሹን አስፈራርቶ ይቀበላታል። ስልክሽን እሰብረዋለሁኝ፣ ስልክሽ ውስጥ ያለውን መረጃ ሁሉ አጥፊ ያለበዛ እገልሻለሁ ብሎ ያስፈራራታል ማለት ነው። እሷም ስልክ ውስጥ ምንም የለም ትለዋለች። ፍላሹንም እንግዲህ ሰጠችው ማለት ነው። እና ይሄ ናኦል የተባለ በጣም እጅግ በጣም ባለጌ ነው። እንግዲህ ይመስለኛል ሊዱንም ገሎ ጫካ ውስጥ ጥሏታል። ፖሊስ ለኤላ ደውሎለት ነበረ። ኤላም እንግዲህ ፖሊሱን ሲያናግር ጫካ ውስጥ እንደተገኘች ነው ፖሊስ የነገረው፣ ሞታ እንደተገኘች ነው ፖሊስ የነገረው ለኤላ። ኤላም እንግዲህ እና ዴቭም እንግዲህ በጣም ደንግጦ ይሄንን ሲሰማ ምንም ማለት መናገር ራሱ አቅቶታል ማለት ነው። ማመን አልቻለም። ውድ አድማጭ ተመልካቾቼ እንግዲህ በቀጣይ ክፍል ደግሞ የዴቭ ምን ማድረግ እንዳለበት ናኦልን ምን ያደርገዋል የሚለውን ደግሞ በቀጣይ ክፍል የምናይ ነው የሚሆነው። ለዛሬ ግን ያልኩት ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትዘንጉ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። የደውል ምልክቷንም በመጫን ሁሌም የሚለቃቸው አዳዲስ ቪዲዮዎች ወደ እናንተ እንዲደርሷችሁ ይሆናሉ ማለት ነው።
ሀገራችንን ሰላም ያርግልን። ሁላችን በያለንበት ሰላም ያድርገን። ቸርን ቆይ። በሌላ እስከምንገናኝ በሌላው ክፍል እስከምንገናኝ ቸርን ቆይ እላለሁ። ባይ ባይ።